ሰላም እንዴት ናችሁ? ዶክተር ሶፎንያስ ኤርሚያስ ነኝ። ዛሬ ደግሞ በቤት ውስጥ በሚገኝ መንገድ እንዴት ፊታችሁን ማጥራት እንደምትችሉ እነግራችኋለሁ። የሚያስፈልጋችሁ ነገር ሁለት ነገር ብቻ ነው። አንድ ሬት፣ አንደኛው ደግሞ እርድ። ሁለቱንም በተለያየ መልኩ አዘጋጅታችሁ እንዴት መጠቀም እንደምትችሉ እነግራችኋለሁ። አንዱ ባይኖራችሁ አንዱ ይኖራችኋል። ተከታተሉ። እንደነገርኳችሁ የሚያስፈልገው ሁለት ነገር ብቻ ነው። ሁለቱም ደግሞ የየራሳቸው አዘገጃጀት ነው ያላቸው። አንደኛው ሬት ነው፣ ንጹህ ሬት ማለት ነው። ከሱፐር ማርኬት የምትገዙት አይደለም፣ ከኮስሞቲክ ሾፕ የምትገዙ ሳይሆን የሚሸጠው ራሱ ሬት ቅጠሉ ማለት ነው። እሱ ያስፈልጋቸዋል። ሌላ ደግሞ ንጹህ እርድ፣ የእሱን አዘገጃጀት በኋላ እነግራችኋለሁ። ሬቱ ምንም አይነት ነገር ከኤክስትራክትድ ያልሆነ ምንም ያልሆነ ራሱ ቅጠሉ ገብቷችኋል ብዬ ተስፋ አድርጋለሁ። ራሱ የሬቱ ቅጠል ያስፈልጋል ማለት ነው። ሙሉ ውስጡ ጄሉ ያለው ቅጠል ማለት ነው። ለዚህ ሬት በጣም ብዙ ጥቅሞች አሉት። አንደኛ ነገር የመቆጣት አይነት የፊት ኢሪቴሽን አይነት ነገር ካለ እሱን ይቀንሳል ማለት ነው። ሌላ ደግሞ ሬት ጄሊ ስለሆነ ውሃ በውስጡ ስለሚይዝ ፊት በደንብ ሃይድሬትድ እንዲሆን ወይም ደግሞ ፊት በደንብ ፈሳሽ እንዲያገኝ ይረዳል ማለት ነው። እንዲሁም ደግሞ ሬት በውስጡ ሪጀነሬሽን ወይም ደግሞ የማደስ ባህሪ ያለው ማለት ነው። ለዚህ እነዚህ ነገሮች በጣም ሬት አሪፍ እንዲሆን ይረዳሉ ማለት ነው። እንዲሁም ደግሞ ለብጉር ጠባሳ ያለባቸው ሰዎች ሬትን ቢጠቀሙ ይመከራል ማለት ነው። ተፈጥሯዊ ሬት ከየትም ከፋርማሲ የምትገዙት አይደለም፣ ከየትም የምትገዙት ሳይሆን መንገድ ላይ የምታገኙት የሚሸጠው የሬት ቅጠል ነው የሚያስፈልጋችሁ ማለት ነው። አዘገጃጀቱን ልንገራችሁ። እንደነገርኳችሁ የመጀመሪያ የሚያስፈልጋችሁ ነገር ሬቱን ነው። ከዛ በኋላ ሬቱን ታመጡና ከላይ ቅጠሉን ታነሱታላችሁ ማለት ነው። ምክንያቱም ወደ ውስጡ ወደ ጄሉ መቅረብ ስላለብን ማለት ነው። ከዛ በኋላ ጄሉን በማንኪያ እያነሳችሁ መፍጫ ካለ በጣም ጥሩ ነው፣ በመፍጫ ውስጥ ታስገቡታላችሁ ማለት ነው። መፍጫ ውስጥ ሬቱን ጄሉን እያነሳችሁ ማለት ነው። ቅጠሉን ካነሳችሁ በኋላ ወደ መፍጫ ውስጥ ታስገቡታላችሁ። ይሄ በደንብ ገብቷችኋል ብዬ አስባለሁ። ከዛ በኋላ ደግሞ ምን ታደርጋላችሁ? ከተገኘ ቫይታሚን ኢ ጠብ ታደርጉበታላችሁ፣ ካፕሱላን ማለት ነው። ከተገኘ ደግሞ ውጭ ሀገር የምትኖሩ ሰዎች ደግሞ ከሆናችሁ ሮዝ ዋተርም ከተገኘ በጣም አሪፍ ነው። ነገር ግን ቫይታሚን ኢ ካፕሱላ በየኮስሞቲክስ ቤቱ ማግኘት ትችላላችሁ፣ ኢትዮጵያ ውስጥም ማለት ነው። ለዚህ ቫይታሚን ኢ ጠብ እናደርጋለን። ምክንያቱም ቫይታሚን ኢ ለቆዳ እጅግ በጣም ጠቃሚ የሆነ ቫይታሚን ስለሆነ ማለት ነው። ለዚህ ያንን ጠብ እናደርግና እንፈጨዋለን ማለት ነው። ይሄ በደንብ የገባችሁ ይመስለኛል። ያንን ጠብ አድርገን ከፈጨነው በኋላ ጄል ይሆናል ማለት ነው። ከዛ በኋላ እሱን ወደ ሌላ ዕቃ እንገለብጥና ይሄ ቢያንስ ለአንድ ሳምንት ድረስ አቆይተን መጠቀም እንችላለን ማለት ነው። አጠቃቀሙን ልንገራችሁ። ይሄን ያዘጋጃችሁትን የአሎቬራ ጄል በሁለት መልኩ መጠቀም ትችላላችሁ። አንደኛ ነገር ኖርማሊ ፍሪጅ ውስጥ እያስቀመጣችሁ በምትፈልጉበት ሰዓት በየቀኑ ማለት ነው እያነሳችሁ ፊታችሁን መቀባት ትችላላችሁ። ጀስት ዳይሬክትሊ ማለት ነው። ሌላ ደግሞ እንዴት አድርጋችሁ መጠቀም ትችላላችሁ? ይሄ በረዶ የሚዘጋጅበት አይስ ኪዩብ የሚቀመጥበት አለ አይደል? እሱ ውስጥ ታደርጉታላችሁ ጄሉን ማለት ነው። የተወሰነ እያደረጋችሁ እየቀነሳችሁ አይስ ኪዩብ እንዲሰራ ታደርጋላችሁ ማለት ነው። የሬት አይስ ኪዩብ ይኖራችኋል ማለት ነው። ለዚህ ጠዋት ከእንቅልፋችሁ ስትነሱ እሱን ቆዳችሁ ላይ ማሸት ሁለት ጥቅም አለው። አንደኛ ከአሎቬራ የምታገኙት ጥቅም ታገኙበታላችሁ ቅድም እንደነገርኳችሁ። ሁለተኛ ነገር ደግሞ በቀዝቃዛው አይስ ኪዩብ ፊታችሁን በምታደርጉ ጊዜ የፊት መጨማደድን ይቀንሳል፣ የአይን እብጠትን ይቀንሳል ማለት ነው። ለዚህ ፊታችሁ ጠበቅ ያለና ያው አነጋገሩ ጠበቅ ያለና ፊታችሁ እንዲሁም ደግሞ ይሄ የአይን እብጠት የፊት እብጠት ይቀንስላችኋል ማለት ነው፣ በቅዝቃዜው ማለት ነው። እንዲሁም ደግሞ ቅዝቃዜ አይስ ኪዩብ መጠቀም ለፊት ሪጀነሬት እንዲያደርግ ይረዳል። ለዚህ ይህንን በዚህ መልኩ በሁለት መልኩ ያዘጋጃችሁትን አሎቬራ መጠቀም ትችላላችሁ ማለት ነው። ሁለተኛው ደግሞ የእርድ ማስክ ነው ማለት ነው። የእርድ ማስክ ይሰራል ወይ? አዎ ይሰራል። ለቆዳ ትክክል ነው። ከቆዳም አልፎ እርድ በምትመገቡበት ጊዜ በምትጠጡበት ጊዜ እጅግ በጣም ብዙ ጥቅም አለው። ንጹህ እርድ ማለት ነው። ምንም አይነት ንጥረ ነገር ሌላ ያልገባበት ማለት ነው። ቅመማ ቅመም ንጹህ እርድ ብቻውን ማለት ነው። የእርድ ማስክ ለፊት እንዴት እንደሚሰራ ልንገራችሁ። የመጀመሪያው ነገር እርድ 3 አይነት ባህሪዎች አሉት። አንደኛ አንቲ ኢንፍላማቶሪ ነው፣ መቆጣትን ይቀንሳል። ሌላ ደግሞ አንቲኦክሲደንት ነው፣ ለዚህ በዛ መልኩ ይረዳል ማለት ነው። ሌላ ደግሞ አንቲባክቴሪያል ነው፣ ባክቴሪያዎችን ከሰውነት ላይ ወይም ደግሞ እንደ ብጉር ያለ አይነት ካለ ይቀንሳል ማለት ነው። ሌላው ነገር ደግሞ እርድ በጣም ብዙ ጥቅሞች አሉት ለቆዳ። እንደነገርኳችሁ ለፊት ብጉር ካለ እሱን ለማጥፋት ይረዳል። ሌላ ደግሞ ፊት የፈካ እንዲሆን ይረዳል። እንዲሁም ደግሞ ያልተመሳሰለ ቆዳ ካለ እሱን ለማስተካከል ይረዳል። ምክንያቱም በውስጡ ከፍተኛ የሆነ ቫይታሚን ሲ ስላለው ማለት ነው። ለዚህ የእርድ ማስክ አዘገጃጀትን እነግራችኋለሁ፣ እናንተ ደግሞ ተጠቀሙበት። አዘገጃጀቱ ደግሞ የሚያስፈልጋችሁ እንደነገርኳችሁ ንጹህ ምንም አይነት ቅመም የሌለበት እርድ ያስፈልጋል። ያንን እርድ
ካለ በእርጎ ማዘጋጀት ትችላላችሁ። ካላችሁ ደግሞ በአሎቬራ ወይም ደግሞ በሬት ማዘጋጀት ትችላላችሁ። አንድ የሻይ ማንኪያ እርድ ካደረጋችሁ በኋላ እላዩ ላይ አንድ የሻይ ማንኪያ እርጎ ታደርጋላችሁ ወይም ደግሞ የተወሰነ አሎቬራ ታደርጉና ታቀላቅላላችሁ ማለት ነው። ከተቻለ ደግሞ ካላችሁ ማርን ብታደርጉበት ይመከራል ማለት ነው። ይህንን ከቀላቀላችሁ በኋላ ፊታችሁ ላይ ለ15 ደቂቃ ያህል ከ10 እስከ 15 ደቂቃ ያህል ፊታችሁ ላይ ማቆየት። ከዛ በኋላ ምን ታደርጋላችሁ? ፊታችሁን ለብ ባለ ውሃ መታጠብ ማለት ነው። ለዚህ እነዚህን የነገርኳችሁ ሁለት ነገሮች ሬትንና እርድን በዚህ መልኩ መጠቀም ትችላላችሁ ማለት ነው። ሬቱን በየቀኑ መጠቀም ትችላላችሁ። እርድን ግን በሳምንት ከ1 እስከ 2 ጊዜ መጠቀም ትችላላችሁ ማለት ነው። ምክንያቱም እርድ የምታበዙ ከሆነ ፊታችሁ እርዱ ቀለሙ ቢጫ ስለሆነ ፊታችሁን ቢጫ እንዳያደርግባችሁ ማለት ነው። ለዚህ እነዚህ ነገሮች ተጠቅማቸው። አመሰግናለሁ። ሰብስክራይብ አድርጉ። ዶክተር ሶፎንያስ ኤርሚያስ ነኝ። ሰላም ሁኑ።